ሰላም የተከበራችሁ የከፋ ቴሌቪዥን ተከታታዮች ለዕለቱ የመራረጥንላችሁን ዜናዎች ይዘን ቀርበናል። ዜናውን እየመራው ምህረት አብርሃኑ ቆይታ አደርጋለሁ። እስከ ዜናው ፍጻሜ አብራችሁን ቆዩ። በዝርዝር ወደምንመለከታቸው ዜናዎች ስናልፍ በጊምቦ ወረዳ ሃማኒ ቀበሌ በበጋ መስኖ 750 ሄክታር መሬት በማልማት ከ26000 ኩንታል በላይ ምርት ለማግኘት እየተሰራ ነው። በወረዳው ሃማኒ ቀበሌ በስርዓተ ምግብ ፕሮግራም ድጋፍ የበጋ መስኖ ስንዴ ማስጀመሪያ መርሃ ግብር ተከናውኗል። አዳሙሸቱ በአገር አቀፍ በክልላችንና እንደዚሁም በዞን ደረጃ ለበጋ መስኖ ስንዴ ልዩ ትኩረት ተሰጥቶ እየተሰራበት መሆኑ ይታወቃል። ይህንን መነሻ አድርጎ በከፋ ዞን ጊምቦ ወረዳ ሃማኒ ቀበሌ የ2015-16 ምርት ዘመን ዞናዊ የበጋ መስኖ ስንዴ ማስጀመሪያ መርሃ ግብር በይፋ ተጀምሯል። በፕሮግራሙ የተገኙት የጊምቦ ወረዳ ምክትል አስተዳዳሪና የፋይናንስ ጽሕፈት ቤት ኃላፊው አቶ በላይ ባዩ ወረዳው በዋናነት በቡናና በሰብል ምርቶች የታወቀ መሆኑን አንስተው በተያዘው ዓመት 750 ሄክታር መሬት በበጋ መስኖ በማልማት 26250 ኩንታል ምርት ለማግኘት ግብ መጣሉን ተናግረው ከዚህም ውስጥ 180 ሄክታሩ የሃማኒ ቀበሌ ድርሻ ነው ብለዋል። የተከሰተ ያለው የዋጋ ግሽበት ከማረጋጋት አንፃር በቅርብ ጊዜ የተጀመረው የበጋ ስንዴ ልማት በመስኖ ለማልማት የተሻለ ውጤት ማስመዝገብ ተችሏል። ስለዚህም አምና ከሰራናቸው የበጋ ስንዴ ልማት ካገኘነው ልምድ ካጋጠሙን ችግሮቻችን ለይተን መልካም ልምዳችን ይዘን ለዘንድሮ ለ2016 ውሃን መሰረት በማድረግ ወረዳችን መነሻ እቅድ 750 ሄክታር በማምረት ከዚህ 26250 ኩንታል ምርት ለማግኘት ግብ አስቀምጠን የተለያዩ ቀበሌዎች ላይ በልዩ ሁኔታ ንቅናቄ አዘጋጅተን ቅድመ ዝግጅት ስራ ተሰርቷል። ምክትል አስተዳዳሪው አክሎ በወረዳው በ9 ቀበሌዎች በአልሚ ባለሀብቶች የመስኖ ስንዴ በስፋት እየለማ ስለመሆኑም አንስተዋል። በመድረኩ የተገኙት የከፋ ዞን ዋና አስተዳዳሪው አቶ እንዳሻው ከበደ እንደተናገሩት በዞናችን የበጋ መስኖ ስንዴ ከተጀመረ 3 ዓመታት ያስቆጠረ በመሆኑ በዚህም ውጤታማ ተግባራት መከናወናቸውን ገልጸው በዘርፉ በጊምቦ ወረዳ ሃማኒ ቀበሌ ላይ እየተሰራ ያለው ተግባር ለሌሎች ተሞክሮ መሆን የሚችል ነው ብለዋል። አቶ እንዳሻው አክለው ዘርፉን ውጤታማ ለማድረግ ከዞን እስከ ወረዳ ያሉት ባለድርሻ አካላት የሚጠበቅባቸውን መወጣት እንዳለባቸውም አሳስበዋል። የዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊው አቶ ጋዋባ መጫ በበኩላቸው በጊምቦ ወረዳ ሃማኒ ቀበሌ በመስኖ ልማት ስራ ግንባር ቀደም መሆኗን አንስተዋል። በ16 ደግሞ 3027 ሄክታር በማምረት ምርታማነቱን ከፍ በማድረግ 121080 ኩንታል እናገኛለን ተብሎ እቅድ የታቀደበት ነው። በዚህ ዓመት ጊምቦ ወረዳ እንግዲህ አምናም በተለያዩ ማህበራዊ መሰረቶች በአርሶ አደር በወጣቶች በባለሀብቶች በተለያዩ ተቋማት በመስራት የተሻለ ውጤት ያስመዘገበ በበጋ ስንዴ ታሪክ ውስጥ እንደ ከፋ ዞን ብቻም ሳይሆን እንደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት መሰረት የጣለ ወረዳ እንደሆነ ይታወቃል። የዚሁም ታሪክ ትልቅ አሻራ ያላት ሃማኒ ቀበሌ እንደሆነች ቀደም በተገለጸው ልክ በክልላዊ መድረክ ላይ ትልቅ እውቅና የተሰጠባት እንደሆነች በመነሻ ንግግርም የተገለጸበት ሁኔታ አለ። ዛሬም ይህን መርገም አለብን በሚል ሐሳብ የተጀመረ 750 ሄክታር በማምረት ትልቅ ውጤት የሚጠበቅ ጊምቦ ሲሆን ሃማኒ 180 ሄክታር ታመርታለች ማለት ነው። በመቀጠል በዘርፉ ባለሙያ ስለ በጋ መስኖ ልማት ሙያዊ ማብራሪያ መሰጠቱን ተከትለው ዘመናዊ አሰራር ዘዴ በተከተለ መልኩ ዘር መዝራት ተግባር የተከናወነ ሲሆን መርሃ ግብሩን የዞን አስተዳዳሪው አቶ እንዳሻው ከበደ የዞን የመንግስት ዋና ተጠሪ አቶ አጥናፉ ኃይለን ጨምሮ ሌሎች የዞንና የወረዳ አመራሮች ባለሙያዎችና አርሶ አደሮች ተሳትፈውበታል። ከ144660 በላይ የሁለተኛ ደረጃ የመማሪያና ማስተማሪያ መጻሕፍትን በዞኑ ለሁሉም መዋቅሮች ማሰራጨት መጀመሩን የከፋ ዞን ትምህርት መምሪያ ገለጸ። በዞኑ የሚገኙ 5 የከተማ አስተዳደርና 12 ወረዳ ትምህርት ጽሕፈት ቤቶች በዞኑ ማዕከል ተገኝተው መጻሕፍቶችን መረከብ ጀምረዋል። የዞኑ ትምህርት መምሪያ ኃላፊ አቶ ተፈሪ ታደሰ እንደገለጹት የመጻሕፍት ስርጭቱ በትምህርት ቤቶች የሚስተዋለውን የመማሪያ መጻሕፍት እጥረት ያቃልላል ብለዋል። የመማሪያና ማስተማሪያ መጻሕፍቶቹ በፍጥነት ለመምህራንና ለተማሪዎች መድረስ እንዲችሉ ሁሉም የትምህርት ጽሕፈት ቤቶች በኃላፊነት መስራት እንዳለባቸው ኃላፊው አሳስበዋል።
ተማሪዎችም በአግባቡ እንዲጠቀሙ ትምህርት ቤቶችና የተማሪ ወላጆች ኃላፊነታቸውን እንዲወጡ አቶ ተፈሪ መልእክት አስተላልፈዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በህዳር 13 2016 ዓ.ም በሰጡት መግለጫ በአዲሱ ስርዓተ ትምህርት መሰረት የተዘጋጁ 10,649,000 መጻሕፍት ለክልሎች መሰራጨታቸው መግለጻቸው ይታወሳል ሲል የዘገበው ባልደረባችን በላቸው በላይ ነው። ባለፉት 3 ወራት ከ1.3 ሚሊዮን በላይ ዜጎች የተመላላሽ ሕክምና አገልግሎት ማግኘታቸውን የደቡብ ምዕራብ ኢትዮጵያ ክልል ጤና ቢሮ አስታወቀ። በክልሉ ከ15000 በላይ እናቶች በጤና ተቋማት መውለዳቸው ተመላክቷል። ዘገባው የፕሬስ ድርጅት ነው። ብሩክታዊት ብርሃኑ የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም ለኢትዮጵያ ፕሬስ ድርጅት እንደገለጹት በክልሉ በሁሉም የጤና ተቋማት ባለፉት 3 ወራት 1,316,317 ዜጎች የተመላላሽ ሕክምና አግኝተዋል። በክልሉ በሁሉም የጤና ተቋማት ምቹና የተሟላ አገልግሎት ለዜጎች ለማድረስ በትኩረት እየሰራ ይገኛል ብለዋል። በክልሉ የእናቶችን ሞት ለመቀነስ በተከናወኑ ስራ ባለፉት 3 ወራት ከ15000 በላይ እናቶች በጤና ተቋማት መውለዳቸውን አስታውቀዋል። በወሊድ ወቅት የሚያጋጥሙ የእናቶችን ሞት መጠን ለመቀነስ የሚያስችሉ ስራዎች መሰራታቸውን ገልጸው ነፍሰ ጡር እናቶች በጤና ተቋማት እንዲወልዱ የግንዛቤ ማስጨበጫ ስራ በሰፊው መሰራቱን አስረድተዋል። በክልሉ የእናቶች ጤና እንክብካቤ የቅድመ ወሊድና የድህረ ወሊድ ክትትሎች ላይ በተከናወኑ ስራ ካለፈው ዓመት የተሻለና መልካም ውጤት መገኘቱን ኃላፊው አመላክተዋል። በክልሉ የሚገኙ 183000 ዜጎች በተለያዩ የጤና ተቋማት የማህበረሰብ አቀፍ ጤና መድህን ተጠቃሚ መሆን ችለዋል ያሉት አቶ ኢብራሂም በማህበረሰብ አቀፍ ጤና መድህን 79 ሚሊዮን ብር መሰብሰቡን ገልጸዋል። በክልሉ የማህበረሰብ አቀፍ ጤና መድን የግንዛቤና የሽፋን መጠኑ እያደገ መሆኑን ሁሉም ሰው በቂና ፍትሃዊ አገልግሎት እንዲያገኝ እየተደረገ መሆኑን ተናግረዋል። ቀደም ሲል ዜጎች ለሚያጋጥማቸው ህመም የህክምና አገልግሎቶችን በበቂ ሁኔታ እንደማያገኙ ጠቅሰው የጤና መድን አገልግሎት ተጠቃሚ ከሆኑ በኋላ በ500 ብር መዋጮ የተለያዩ ህክምና አገልግሎቶችን አመቱን ሙሉ እያገኙ መሆናቸውን አስረድተዋል። በክልሉ ውስብስብ ህክምናዎችን ለመስጠት የሚያስችል የሪፈራል ሆስፒታል እጥረት በመኖሩ አርሶና አርብቶ አደሮች ወደ ሩቅ ቦታዎች በመጓዝ ለተጨማሪ የህክምና ወጪ እየተዳረጉ መሆኑንና በዚህም ዜጎች ችግር ላይ መውደቃቸውን ገልጸዋል። የሪፈራል ሆስፒታል ግንባታ ተፈቅዶ ዜጎች የተሻለ የህክምና አገልግሎት በቅርበት እንዲያገኙ የሚመለከታቸው አካላት ድጋፍ እንዲያደርጉ መልእክታቸውን አስተላልፈዋል። የኢፌድሪ ከተማና መሰረተ ልማት ሚኒስቴር ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ኮንስትራክሽን ባለስልጣን ጋር በመተባበር ለኮንስትራክሽን አመራሮችና ባለሙያዎች በተለያዩ መመሪያዎችና ደንቦች ዙሪያ ተኮረ ስልጠና በቦንጋ ከተማ ሰጠ። ስልጠናው ከህንጻ ግንባታ ቅድመ ዲዛይን ምርመራ ጀምሮ የአገልግሎት ፈቃድ እስከ መስጠት ያለውን የአሰራር ክፍተት ማረም ያስችላል ተብሏል። የክልሉ የመንግስት ኮሙኒኬሽን ዘገባ ፍጹም ተሾመ ያቀርበዋል። የክልሉ ኮንስትራክሽን ባለስልጣን ዋና ዳይሬክተር አቶ አያሉ አዴሎ በክልሉ የተስተዋለ ያለው የህንጻ ግንባታ ስርዓት ደረጃውን በጠበቀ መንገድ እንዲመራ የማድረግና በክልሉ ተፈጻሚነት የሚኖረው ምቹ የግንባታ ስርዓት ለመፍጠር ስልጠናው ወሳኝ ነው ብለዋል። በክልሉ የግንባታ ፈቃድ ከተሰጠ በኋላ ግንባታዎች እስኪጠናቀቁ ያለው ሂደት የመከታተል ክፍተት ከመኖሩን ባሻገር ግንባታዎች ከተሰጣቸው ፈቃድ ውጪ የማሻሻያ ፈቃድ ሳይወሰድ እየተሻሻሉ ላላስፈላጊ አገልግሎት እየዋሉ መሆኑንም አመላክተዋል። ግንባታዎች ከተጠናቀቁ በኋላ የመጠቀሚያ ፈቃድ ሳይወሰድ አገልግሎት የመስጠት ሁኔታዎችን በከተሞች እየተስተዋሉ እንደሆነም ገልጸዋል። ስልጠናው ህገወጥ ግንባታዎችን ለመከላከል ያስችላል ያሉት ዋና ዳይሬክተሩ ከህንጻ ግንባታና ከቅድመ ዲዛይን ምርመራ ጀምሮ የአገልግሎት ፈቃድ እስከ መስጠት ያለውን የህንጻ አዋጅ ደንብና መመሪያን ተከትሎ በክልሉ ባሉ 16ቱም የከተማ አስተዳደሮች እንዲተገበሩ ይህ የአቅም ግንባታ ስልጠና የክህሎት ክፍተት በመሙላት ትልቅ ድርሻ ይኖረዋል ሲሉም ተናግረዋል። የፌድሪ ከተማ ልማትና መሰረተ ልማት ሚኒስቴር የኮንስትራክሽንና መሰረተ ልማት መሪ ስራ አስፈጻሚ የሆኑት ወይዘሮ መዲና መሐመድ በበኩላቸው እየተሰጠ ያለው ስልጠና በከተሞች የሚከናወኑ የህንጻ ግንባታዎች በአሰራር መመሪያና ደንብ መሰረት መከናወናቸውን ለማረጋገጥ የሚያግዝ መሆኑን ተናግረዋል። ከህንጻ ግንባታዎች ጋር በተያያዘ ከተሞች በፕላን መመራት ይኖርባቸዋል ያሉት ወይዘሮ መዲና በከተሞች የሚገነቡ ህንጻዎች ዝቅተኛውን መስፈርት በማሟላት በተመዘገበ ባለሙያ ተቋራጭና አማካሪ የግንባታዎችን ደረጃ ጥራት አስጠብቆ ለመስራት የሚያስችል ስልጠና መሆኑንም ገልጸዋል። የክልሉ ኮንስትራክሽን ባለስልጣን ከፌዴሪ ከተማና መሰረተ ልማት ሚኒስቴር ጋር በመተባበር በተዘጋጀው የ2 ቀናት ስልጠና በህንጻ አዋጅ ደንብና መመሪያ እንዲሁም በኮንስትራክሽን ኦዲት መመሪያ ዙሪያ ከክልሉ የኮንስትራክሽን ባለስልጣን መስሪያ ቤት አመራሮችና ባለሙያዎች እንዲሁም የ6ቱም ዞኖችና 16 ከተማ አስተዳደሮች ማዘጋጃ ቤቶች የኮንስትራክሽን ዘርፍ የስራ ሂደት አስተባባሪዎች ተካፍለዋል።
የሚያጋጥሙ ውስብስብ ችግሮችን ለመፍታትና በዓለም ላይ በእውቀት ላይ የሚስተዋለውን ልዩነት ለመቅረፍ ተለዋዋጭ የዓለም ሁኔታን ያገናዘበ እውቀት ለማካበት መትጋት እንደሚያስፈልግ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ተናገሩ። 32ኛው የትምህርት ጉባኤ የትምህርት ጥራት ለሁለንተናዊ እድገት በሚል መሪ ሐሳብ በጅግጅጋ መካሄድ ጀምሯል። የኢትዮጵያ ብሮድካስቲንግ ኮርፖሬት ዘገባ እንደሚከተለው ይቀርባል። በጉባኤው የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በሰለጠኑና ባላደጉ ሀገራት መካከል በኢኮኖሚ በቴክኖሎጂና በሌሎች ድምር ውጤቶች የሚስተዋለው ልዩነት ከጊዜ ወደ ጊዜ እየሰፋ መጥቷል ብለዋል። ይህን ልዩነት ለማጥበብ ተለዋዋጭና ውስብስብ የዓለም ሁኔታን ያገናዘበ እውቀት ለማካበት ጥረት ማድረግ ተገቢ መሆኑን ተናግረዋል። የሶማሌ ክልል ምክትል ርዕሰ መስተዳድር ኢብራሂም ኡስማን በበኩላቸው ትምህርትን ለዜጎች ተደራሽ ለማድረግ ባለፉት ዓመታት የተሰሩ ስራዎች አበረታች ውጤት ማስመዝገብ ተችሏል ብለዋል። በዚህም በክልሉ ከለውጥ ወዲህ 573 የአንደኛና ሁለተኛ ደረጃ ትምህርት ቤቶችን መገንባት መቻሉን ተናግረዋል። የትምህርት ተደራሽነትን ለአርብቶ አደር ልጆች ለማዳረስ 11 የአዳሪ ትምህርት ቤቶችን በመገንባት በትምህርት ዘርፉ ላይ ለውጦች ማምጣት ተችሏል ብለዋል። ለተከታታይ 2 ቀናት በሚካሄደው ጉባኤ የትምህርት ዘርፍ ሪፎርም ስራዎች አፈጻጸም ሪፖርት፣ የ12ኛ ክፍል የፈተና ውጤት ያጋጠሙ ችግሮችና ቀጣይ አቅጣጫዎች፣ የመውጫ ፈተና አፈጻጸምና ቀጣይ አቅጣጫዎች፣ የመምህራንና አመራር አቅም ግንባታ ንድፈ ሐሳብ ሰነድ፣ የመረጃ ስርዓት ተግዳሮትና ተአማኒነት ላይ ጽሑፍ ቀርቦ ውይይት ይደረጋል ተብሎ ይጠበቃል። በጉባኤው ላይ የተለያዩ የከፍተኛ ትምህርት ተቋማት አመራሮች፣ የክልልና የከተማ አስተዳደር ትምህርት ዘርፍ የሥራ ኃላፊዎች፣ ተጠሪ ተቋማትና ባለድርሻ አካላት ተገኝተዋል። የውጭ ዜና ለግጭት ብቸኛው መፍትሄ ሁለት ሀገርነትን ተግባራዊ ማድረግ እንደሆነ የአረብ ሀገራትና የአውሮፓ ህብረት ተስማሙ። ቱ ስቴት ሶሉሽን ዌስት ባንክንና ጋዛን ያካተተ የፍልስጤም መንግስት ከእስራኤል ጎን ለጎን እንዲመሰረት የሚያስችል ስምምነት ነው። ማርሸት ሰይፉ የአላይንን ዘገባ ተመልክቶታል። General Assembly is now voting on draft resolution A/ES10/L25. ሐማስ ባለፈው ጥቅምት ያደረሰውን ጥቃት ተከትሎ እስራኤል በጋዛ ላይ እየወሰደች በነበረው መጠነ ሰፊ ጥቃት በኳታር አደራዳሪነት በተደረሰ ተኩስ አቁም በጊዜያዊ ቆሟል። ለግጭት ብቸኛው መፍትሄ ሁለት ሀገርነትን ተግባራዊ ማድረግ እንደሆነ የአረብ ሀገራትና የአውሮፓ ህብረት ተስማምቷል። የእስራኤልና የፍልስጤም ግጭት የሚቆመው ሁለት ሀገርነት ወይም የሁለት መንግስታት መፍትሄ ተግባራዊ ሲደረግ መሆኑን የአረብ ሀገራት ባለስልጣንና የአውሮፓ ህብረት በትናንትናው ዕለት ተስማምቷል። ጋዛን ከሐማስ ይልቅ የፍልስጤም ባለስልጣን ሊያስተዳድራት እንደሚገባ ተናግረዋል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ጆሴፍ ቦረል በስፔን ባርሴሎና በተካሄደው ስብሰባ ላይ እንደተናገሩት ሁሉም የተሳተፉበት የህብረቱ አባላትና ሌሎች ሁለት ሀገርነት እንደሚያስፈልግ ተስማምቷል። የፍልስጤም ባለስልጣን ምርጫ ማድረግና አስተዳደሩን ማሻሻል አለበት ያሉት ቦረል በጋዛ የሚፈጠረውን የስልጣን ክፍተት መሙላት ይጠበቅበታል ብሏል። የጆርዳን የውጭ ጉዳይ ሚኒስቴር አይማን ሳፋዲ የፍልስጤም ህዝብ ማን እንደሚመራው እንደሚፈልግ መወሰን እንዳለበትና ጋዛና ዌስት ባንክ እንደ አንድ አካል መታየት እንዳለባቸው ተናግረዋል። ሁለት ሀገርነት ዌስት ባንክን እና ጋዛን ያካተተ የፍልስጤም መንግስት ከእስራኤል ጎን ለጎን እንደሚመሰረት የሚያስችል ስምምነት ነው። የፍልስጤም የውጭ ጉዳይ ሚኒስቴር ሪያድ አልማሊክ በ2007 ከሐማስ ጋር በተደረገ የስልጣን ሽኩቻ ጋዛን የማስተዳደር ስልጣኑን ያጣው የፍልስጤም ባለስልጣን ወደ ጋዛ መመለስ አያስፈልግም ብሏል። ሁልጊዜም እዛው አለን፣ 60,000 የመንግስት ሰራተኞች አሉን። እስራኤል የአውሮፓ ህብረትና የአረብ ሀገራት በተሳተፉበት ስብሰባ አልተገኘችም። ሐማስ ባለፈው ጥቅምት ያደረሰውን ጥቃት ተከትሎ እስራኤል በጋዛ ላይ እየወሰደች የነበረውን መጠነ ሰፊ ጥቃት በኳታር አደራዳሪነት በተደረሰ ተኩስ አቁም በጊዜያዊ ቆሟል። በተደረሰው ተኩስ አቁም ስምምነት መሰረት ሐማስ ታጋቾችን ስለቅ፣ እስራኤል ደግሞ የፍልስጤማውያንን እስረኞች ለቃለች። እስራኤል እና ሐማስ ለ4 ቀናት የደረሱትን የተኩስ አቁም ስምምነት ለ48 ሰዓታት ለማራዘም መስማማታቸውን ኳታር አስታወቀች። በተራዘመው የተኩስ አቁም ስምምነት 20 እስራኤላውያን ታጋቾችና 60 ፍልስጤማውያን እስረኞችን ለመልቀቅ ስምምነት ላይ መደረሱንም ነው አደራዳሪዋ ዶሃ ያስታወቀችው። ክፍል ያለሙ אנחנו הולכים לנצח בכל העוצמה. אתם מוכנים? כן! כל עם ישראל עומד מאחוריכם, ואנחנו ניתן את המכה הקשה לאויבים שלנו כדי שנשיג ניצחון לניצחון. מוכנים? כן!
ባለፉት 4 ቀናት 219 እስረኞችና ታጋቾች የተለቀቁበት ስምምነት ለፍልስጤማውያን ብሎም ቤተሰቦቻቸውን በመጠባበቅ ላይ ለሚገኙ እስራኤላውያን ትልቅ የምስራች ቢሆንም ጦርነቱ መቀጠሉ አይቀርም የሚለው ስጋት ግን እንዳየለ ነው። እስራኤል በ4 ቀናት ውስጥ ያስለቀቀቻቸው ታጋቾች ቁጥር 50 ነው። ሌላ ስምምነት እስካልተደረሰ ድረስ ቀሪዎቹን በሐማስ የታገቱ ሰዎችን ለማስለቀቅ 20 ቀናት ያስፈልጋሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ በየዕለቱ በአማካይ 10 ታጋቾችን የሚለቅ ከሆነ ታጋቾቹ ለቀው እስኪያልቁ ድረስ የተኩስ አቁሙን ማስቀጠል ይቻላል ማለታቸው የሚታወስ ነው። ይሁን እንጂ ስምምነቱ ለ2 ቀናት ብቻ መራዘሙ በእስራኤላውያንና ዜጎቻቸው በታገቱባቸው ሀገራት ዘንድ ከፍተኛ ስጋት መፍጠሩን ነው ፍራንስ 24 የዘገበው። ባለፉት 4 ቀናት የጥይት ድምጽ ያልሰሙ የጋዛ ነዋሪዎች ከ14500 በላይ ፍልስጤማውያንን ህይወት የቀጠፈው ጦርነት ዳግም መቀስቀሱ አይቀሬ ነው የሚለው ስጋታቸው እንዳለ ነው። ታጋቾቹ ከሐማስ ባሻገር በተለያዩ ታጣቂዎች እጅ መያዛቸው መነገሩም የተኩስ አቁም ስምምነቱን ለማራዘም አዳጋች ሁኔታ ሊፈጥር እንደሚችል ሬውተርስ ዘግቧል። የኳታር የውጭ ጉዳይ ሚኒስቴር በበኩሉ የ4 ቀናት የተኩስ አቁም ስምምነቱን ለማስፈጸም በርካታ መሰናክሎች እንደነበሩ በማውሳት የተኩስ አቁም ስምምነቱን ዘለግ ላለ ጊዜ ለማራዘም ጥረቶች መቀጠላቸውን ገልጿል። እስራኤል ሐማስን ካልደመሰስኩና ሁሉም ታጋቾች ካልተለቀቁ ጦርነቱ አይቆምም በሚለው አቋሟ መጽናቷን ኔታንያሁ በጋዛ ድንበር ከወታደሮቻቸው ጋር ሲገናኙ ያደረጉት ንግግር አመላክቷል። የእስራኤልና ሐማስ ጦርነት ከተጀመረ ወዲህ 2 ጊዜ በእስራኤል ጉብኝት ያደረጉት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተኩስ አቁሙ በሚራዘምበት ሁኔታ ላይ ለመምከር ወደ ቴል አቪቭ ያቀናሉ ተብሏል። በኳታር ግብጽና አሜሪካ ሸምጋይነት የተደረሰው የተኩስ አቁም ስምምነትን ተከትሎ ከ200 በላይ የሰብአዊ ድጋፍ የጫኑ ተሽከርካሪዎች ወደ ጋዛ እንደሚገቡ መገለጹ ይታወሳል። ስምምነቱ በርካታ ተሽከርካሪዎች ወደ ጋዛ እንዲገቡ ቢያደርግም በሰርጡ ያለው የሰብአዊ ቀውስ አፋጣኝ ምላሽን የሚሻ ነው ሲል የመንግስታቱ ድርጅት አሳስቧል። ዘገባው የአልአይን የዜና ምንጭ ነው። የተከበራችሁ የከፋ ቴሌቪዥን ተከታታዮች ለዕለቱ የመራረጥንላችሁ ዜናዎች ከላይ ስትከታተሉ የቆያችሁትን ይመስላል። ዜናውን እየመራው ምህረት አብርሃኑ ቆይታ አድርጌያለሁ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። መልካም ጊዜን ተመኘው።